እንጃ ይከብዳል፣ ይጨንቃል። ቪዲዮዎቹ በጣም ነው የሚጨንቀው። ሀይሚና ብሩኬ እንጃ ምን እንደሆነ አላቅም። የእውነት ብራንክም ሆኖ ይሁን ይሄ ነገር ሪል ሲሪየስ የሆነ ሪል የሆነ ነገርም ሆነ አናቅም። ብቻ በጣም ነው የሚከብደው። እኔ እንደኔ ብሩኬ አውቆም ከደበቃት ወይም ደግሞ ሳቅም ከሆነ ሀይሜ ብትነግረው መልካም ነው ብዬ ነው ማስበው። ለምን ብሩኬ ምናልባት ይሄ አሁን እሷ ጋር የደረሰ መረጃ ነው ያለችው ነገር ሰው ነግሯት ወይም ደግሞ ሌላ ነገር ሆኖ እሱ ላያቅ ይችላል። ምናልባት ብሩኬ ላያቅ ቪዲዮ ተቀርጾበት ወይም ከሆነ ሰው ጋር ታይቶ እሱ ሳያቅ ቪዲዮ ተይዞበት ሊሆን ይችላል። ሶ ያንን ደግሞ ብሩኬ ሊያቀው ስለማይችል እሷ ናት የምታውቀው እንጂ ምናልባት አሁን ከሱ ተደብቆ ቪዲዮ ከተያዘበት ሆነ ነገር ከተደረገ ብሩኬ ያንን ነገር በፍጹም ሊያቀው አይችልምና ያንን ደግሞ ሀይሚ የግድ አንተ ካልተናገር ከኔ መናገር አልችልም ያለች ነው። ሶ እንደዛ ባይሆን መልካም ነው። ለምን በቃ አላወኩም ጥፋትን ያጠፋሁት አላወኩም እስካለ ድረስ በቃ እጇ ላይ መረጃ እስካለ ድረስ አውጥታ ብትሳየው ለሷም አንደኛ እረፍት ነው። እሱም ደግሞ ያጠፋው ጥፋቱን አምኖ ይቅርታ ይጠይቃታልና ነገሮቹ እንደዚህ እየተንዛዛ አይሄድም ነበርና ሀይሚዬ ጭራሹን ዛሬ አስፈላጊም አይደለም አልነግርም ካንተ ህይወት ነው መጣት የምፈልገው ብላ ነገሮቹን ጨርሳለችና ይሄ ደግሞ መፍትሄ ሊሆን አይችልም በምንም ታምር። ለምን ሰው ኢቭን ጥፋቱን አውቆ እንኳን በጥፋቱ ይቅርታ ጠይቆ በይቅርታ የሚታለፍ ከሆነ በይቅርታ ወደ ድሮ ፍቅራቸው ቢመለሱ አላም ደግሞ ይሄ የተፈጠረው ነገር በይቅርታ የማይታለፈው ከሆነ እኮ በቃ ሰው ልጅ በሰላም እግዚአብሔር ያለ ነው አይደለም የሚሆነው ነገሩ። ስለዚህ እንደዛ ሀይሚም ራሷን ባታጨናንቅና አሁን ራሷም እየተጨናነቀች ብሩኬም እየተጨናነቀው ሁለቱም በቃ ግራ በተጋባው ላይፍ ውስጥ ነው ያሉት በአሁኑ ታይም ላይ እና በጣም ነው የሚደብረው። ብቻ ሀይሚዬ መረጃውን እኛም እዚህ ሚዲያ ላይ አምጥተሽ እንድታሳይን አንፈልግም። ለብሩኬ አሳይተሹ ያው የእውነቱ የራሱ ጥፋቱም ከሆነ ያን አውቆም ሳያውቁም አጥፍቶ ከሆነ እንዲያምንሽ መረጃውን አሳይተሽ ብታደርጊ መልካም ነው። ለምን በቃ አላቅም አውቆም ከደበቀሽ በቃ አላቅም ካለሽ አላቅም እስካለሽ ድረስ በቃ መረጃጅሽ ላይ ካለ ያሳይው። ለምን በቃ አንተ ታውቃለህ ለምን ትደብቀኛለህ ብለሻል አላቅም ማለሽ። ስለዚህ መረጃውን ማሳየት ነው ላንቺም ግልግል ነው ከምትጨናነቂና መለያየት መፍትሄ አይሆንም። ይሄን ነገም እንደዚህ አይነት ህይወት ሊያጋጥምሽ ይችላልና መለያየት መፍትሄ ሊሆን አይችልም። ሀይሚዬ ተረጋጊ ህይወትሽ